ሰላም ሰላም ጓደኞቼ፣ የፌስቡክ ጓደኞቼ፣ የቲክቶክ ጓደኞቼ፣ በዩቲዩብ የምትከታተሉኝ ጓደኞቼ እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ ለየት ባለ ሁኔታ ነው የመጣሁት። አንድ ዜና ልነግራችሁ ነው። በዛም ያው ትብብራችሁን ጭምርት። ከዛ በፊት ግን አንድ ቃል አነባለሁ። ዘፍጥረት ምዕራፍ 1 ከቁጥር 1 እስከ 3 ያለውን ነው የማየው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበር፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር። እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔር ፈቅዶ፣ እግዚአብሔር ረድቶኝ በእንግሊዘኛ መጽሐፍ የህይወት ታሪኬን ታትሟል፣ ወጥቷል። አማዞን ኢንተርናሽናል ካምፓኒ አማዞን ተቀበለውት አማዞን እየሸጡት ነው ያለ። አሁን ሊንክ አለ። መጽሐፉን መጽሐፉንም ከተጠየቀ መጽሐፉንም ይልካሉ በ$14። ዲጂታሊ ከሆነ ደግሞ በ9.90 ሳንቲም ዶላር ማለት ነው። እና አሁን ሊንኩን ያው ለአንዳንድ ለማቃቸው በፌስቡክም በቲክቶክም እያወጣሁት ነው። ከቲክቶክ ላይ ከፕሮፋይል ላይ ሊንኩ አለ እና ከናንተ የሚጠይቀው ያው ለሌላዎች እንዲደርስ ሊንኩን ሼር እንድታደርጉት እና እናንተም እንድታነቡት። ምናልባት ያስተምራል ብዬ አማዞንም አይተው አስተምሮ ያለው እንደሆነ ነው ተረድተው እንትን የተቀበሉት ማለት ነው። መጽሐፉን ለመሸጥ የተቀበሉት አሁን አማዞን ላይ ነው። በሊንኩ ገብታችሁ ከአማዞን መግዛት እንደምትችሉ እና ደግሞ ኮፒ ሊንክ አድርጋችሁ በቃ ሼር እንድታደርጉት ለብዙዎቹ እንዲደርስ ለመጠየቅ ነው። ከቲክቶክ ከፕሮፋይል ላይ አለ፣ በፌስቡክ ከፕሮፋይል ላይ አለ። ይሄን ለመጠቆም ነው እና እግዚአብሔር አብዝቶ ይባርካችሁ። እንግዲህ በዚህ መተባበር አለብን ማለት ነው። ብዙ ጊዜ ያው ሼር አረጋችኋለሁ። ሼር እንደምታረጉኝ እንደምትከታተሉኝ ላይክ እንደምትሰጡ ኮሜንታችሁ ሁሉ በጣም ኢንኮሬጅ የሚያደርግ ነው። አንዳንድ ጊዜ እንደውም በቃ ስጠፋ ራሱ ቅሬታ ነው፣ እንደ ኃላፊነት ተሰምቶ ቅሬታ ይሰማኛልና ማስተምረው የተማርኩትን ከመጽሐፍ ቅዱስ የተማርኩትን እግዚአብሔር ያስተማረኝን እግዚአብሔር ያሳየኝ ነው ለእናንተ ሼር ማደርገው። አሁን ደግሞ ይሄ ደግሞ ጌታ ረድቶኝ ጌታ በቃ ሁን ብሎት ሁን አላለም እና ብርሃን ይሁን አለ፣ ብርሃንም ሆነ እና ጌታ